ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ኤርትራና ጅቡቲ መካከል ለ12 ዓመታት ሲያነታረክ የነበረው የድንበርና የባህር ጉዳይ በኢትዮጵያ አሸማጋይነት ሰላም ተፈጠረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያው ጠቅላይ ሚኒስትር የእውቅና ሽልማት አበረከቱ። የኦሮሞን ነጻነት ግንባር ኦነግ በመስከረም 5 አዲስ አበባ እንደሚገባ ተገለጸ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ከዜናዎቹ ጋር ኢዮባይሳ ነኝ። ዜናው ሲተነተን እነሆ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር የቄሮ ብሊሱማ መስራችና መሪ መስከረም 5 2011 አዲስ አበባ እንደሚገባም ተገለጸ። የኦሮሞ ነጻነት ግንባር አመራር ለመቀበል ከመላው ኦሮሚያ በሚሊዮኖች የሚቆጠሩ ወደ አዲስ አበባ እየተጓዙ ይገኛሉ። እንዲሁም ከመላው ዓለም የኦሮሞ ነጻነት ግንባር ለመቀበል ወደ አዲስ አበባ እየተመሙ ይገኛሉ። በአሁኑ ወቅት መስከረም 5 የኦሮሞ ነጻነት ግንባር ወደ አዲስ አበባ ይገባል ብሎ በርካቶች ወደ ሀገር ቤት እየገቡና ድርጅቱን ለመቀበል በደስታ እየፈነደቁ እንደሚገኙ ከቦታው የሚደርሰን መረጃ ይገልጻል። በኦሮሚያ ዙሪያ የሚገኙ የኦሮሚያ ክልሎች በኦሮሞ ነጻነት ግንባር ሰንደቅ ዓላማ አሸብርቀው የኦሮሞ ወጣቶች አዲብሊሱማ ኦሮሞ መሪ ድርጅታችን ነው እያሉ እየፎከሩና ድምጻቸውን እያሰሙ ይገኛሉ። በርካታ ወጣቶች በእግራቸው 500 ኪሎ ሜትር እየተጓዙ አዲስ አበባ ለመድረስ መንገድ መጀመራቸው ከአገር ቤት የመጣልን መረጃ ያስረዳል። ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ናቸው ያሏቸውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውቅና ሽልማት ለጠቅላይ ሚኒስትሩ አበረከቱ። ጠቅላይ ሚኒስትር አብይ አህመድ ያስመዘገቡ ናቸው ያሏቸውን ለውጥ እንደምታደንቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእውቅና ሽልማት አበርክተዋል። እኚህ ጠቅላይ ሚኒስትር ከተለያየ አካባቢ ወይም ቡድኖች ከፍተኛ ሙገሳና ድጋፍ እየተሸራቸው ይገኛል። በአጭር ጊዜ ውስጥ ለውጥ አስመዝግቧል የሚሏቸው ጠቅላይ ሚኒስትር አብይ በኢትዮጵያ ሕዝብ ከመወደድ ያለፈ ሊመለኩም ይገባሉ የሚሉ ግለሰቦች አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ሊቀ ጳጳስ አቡነ ማቴዎስ ጠቅላይ ሚኒስትሩ ያመጡት ለውጥ ሲናገሩ ለሁለት ተከፍሎ የቆየውን ሲኖዶስ ወደ አንድ እንዲመጣ ማድረጋቸው ኢትዮጵያዊነትን ማዕከል ያደረጉ በሳል መሪ ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩም የእውቅና ሽልማት ተበርክቶላቸዋል። ኤርትራና ጅቡቲ በመካከላቸው የነበረውን አለመግባባት በሰላም መንገድ ለመፍታት ስምምነት ላይ መድረሳቸው ተገለጸ። ሁለቱም ሀገራት ዱሜራ በተባለው ተራራና ደሴት ይገባኛል ጥያቄ ላለፉት 12 ዓመታት ሲወዛገቡ መቆየታቸው ይታወሳል። በኢትዮጵያ አሸማጋይነት የተጀመረው ጥረት ተሳክቶ ኤርትራና ጅቡቲ ችግራቸውን በሰላም ለመፍታት ተስማምተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በፌስቡክ ገጻቸው እንዳስታወቁ በኤርትራና በጅቡቲ መካከል የነበረው አለመግባባት በሰላም ለመፍታት መወሰኑ ታሪካዊ የዲፕሎማሲ ድል ነው ብለዋል። የጅቡቲ ፕሬዝዳንት ኡመር እስማኤል ሀገራችን ለእርቅ ዝግጁ ነች ሲሉም አስታውቀዋል። በኢትዮጵያ አሸማጋይነት የተጀመረው ጥረት ዳር የደረሰው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ከኤርትራና የሶማሌ አቻቸው ጋር ወደ ጅቡቲ በማምራት ውይይት ካካሄዱ በኋላ መሆኑም ታውቋል። ኤርትራ ዱማሬ የተባለው ተራራ ደሴት በኃይል ይዛብኛለች የምትለው ጅቡቲ በምን ሁኔታ ጉዳዩ በእርቅ ለመጨረስ እንደተስማሙም የታወቀ ነገር የለም።
በኤርትራና በጅቡቲ መካከል የነበረው የቦታ ይገባኛል ክርክር ለማሸማገል ኳታር ከዚህ ቀደም ሞክራም እንደነበረ ይታወቃል። ጥረቱ ባለመሳካቱ የሁለቱን ሀገር ለማሸማገል 450 የሰላም አስከባሪ ወታደሮች የላከችው ኳታር መልሳም ማሰጧታም ይታወቃል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን። በዚህ ዜማ ወደ ሌላው ፕሮግራም እንሻገራለን።
በአሁኑ ወቅት በኢትዮጵያ ውስጥ ያለው የፖለቲካ ሂደት ምን ይመስል ይሆን? በርካቶች ተቃዋሚዎች ወደ አገር ቤት እየተመሙ ይገኛሉ። የለውጥ ንፋስ እየነፈሰም ይገኛል። አንዳንድ ህዝቦች ደግሞ በቅሬታም ቆሞ ይመለከታሉ የሚሉ ብዙዎች ናቸው። ምን ይሆን ችግሩ? የኦሮሞ ነጻነት ግንባር ኦነግ ወደ አገር ቤት መግባትን ተከትሎም የኦሮሞ ልጆች መላው ኦሮሚያ በኦሮሞ ነጻነት ግንባር ሰንደቅ ዓላማ አሸብርቆም በርካቶች በእግራቸው ብዙ ኪሎሜትሮችን አቋርጠው ወደ ዋናው ወደ ኦሮሚያ እምብርት ምድር ወደ ሆነችው ፍንፍኔ እየተጓዙ ይገኛሉ። አንዳንዶች ምላጮች ደግሞ የኦሮሞ ነጻነት ግንባር ገንዘብ ያስፈልገዋል፣ ወታደር አንሶታል እያሉ መሃል ለመሃል እየሄዱ ማጭበርበራቸውን አላቆሙም። የኦሮሞ ህዝብ ግን ጆሮ ሳይሰጣቸው አመራሩን ለመቀበል ወደ ፍንፍኔ እየተመመ ይገኛል። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን ከርማችኋል? ዛሬ ከአቶ ታዲዮስ ጋር የምናደርገውን ውይይት እንድትከታተሉ እጋብዛለሁ። የጀመርኩትን ዜማ ትንሽ ላስኪዳውና እመለሳለሁ። መልካም ቆይታ። የተከበራችሁ አድማጮቻችን ዜማውን ወደ በኋላ መለስበታለሁኝ። ወደ ውይይታችን አመራለሁኝ። አቶ ታዲዮስ እንኳን ደህና መጣህ። እንግዲህ ለመወያየት ፍቃደኛ ነህ። በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። ታዲዮስ አብዲሳ። ዮብ ተናስተልኝ አድማጮች እንደምን አላችሁ? እኔም በጣም ደስ ይለኛል። እዚህ ራዲዮ ላይ መቼም በተደጋጋሚ እየቀረብን ሀሳባችንን ስለምንገልጽ አንተም ክብር ይገባል። ለዝግጅት ክፍሉም ደግሞ ምስጋና ይላቀል። መልካም ከልብ አመሰግናለሁ። እንደው ለመንደርደሪያ ያህል ዛሬ እንደ ኢንተርቪው ሳይሆን በመወንድም ብለን የመወያያ መድረክ ነው ያዘጋጀነው። ታዲዮስ እንግዲህ አሁን እየተካሄደ ያለው ለውጥ ኢትዮጵያ ውስጥ እንዴት ገመገምከው? እንዴት ይመስልሃል? ወዴት እያመራ ይሆን? እንግዲህ ኢዮብ ኢትዮጵያ በመስቀለኛ መንገድ ላይ ናት የምትገኘው ሲባል እውነት ነው። መስቀለኛ መንገድ ላይ ናት ያቺ ሀገር ያለችው። በአንድ በኩል የነጻነት ታጋዮች ቦታቸውን ለመያዝ የሚያደርጉት ግብግብ አለ። በሁለተኛው በኩል ደግሞ የድሮ የስልጣን ናፋቂዎች የሚያደርጉትም ግብግብ አለ። እንግዲህ እንደምታየው የኦሮሞ ነጻነት ግንባር ወደ ሀገር ቤት እንትኖችን ባለስልጣናት እንዲገቡ ፍንፍኔ ከፍተኛ ዝግጅት እያደረገች ነው ያለችው። ፍንፍኔም ብቻ ሳይሆን እንግዲህ ኦሮሚያ ዋና ከተማ እምብርት ስለሆነች ነው የፍንፍኔን ማነሳው እንጂ በመላው ኦሮሚያ በታጠን ትልልቅ ከተሞች ላይ ጭምር የኦሮሞ ነጻነት ግንባርን ለመቀበል ታች ላይ ያለ ነው ያለው ህዝቡ። ያንን በአንድ በኩል ታያለ። በሁለተኛ በኩል ደግሞ ምንም ሳይሰሩ በስም ብቻ ግን ሚዲያ ይዘው የገዘፉ ድርጅቶችም ሲገቡ ያየን ነው። እነዚህ ድርጅቶች ደግሞ ከሚዲያ በስተቀረ ሰራዊታቸው ያው የነሱ ሚዲያ ነው፣ ሚዲያቸውም ደግሞ የነሱ ስም ነው ማለት ነው። እና እነሱም ይዘው ሄደው በኢትዮጵያ ስም እንግዲህ የሚጫወቱበትን ነገር አይተናል። ነገር ግን ኢትዮጵያ አሁንም በመስቀለኛ መንገድ ላይ ናት።
እኔ እንደማስበው እንግዲህ እኔ እናንተም በተለያየ ጊዜ በየሚዲያው እየቀረብን የምንናገረው እንደ ጋዜጠኛ ማለትም የምንዘግበው ለበርካታ ዓመታቶች የኦሮሞ ህዝብ ትግል ከየት ተነስቶ እንዴት እንደደረሰ እኔም አንተም የምናቅ ነው። በተጨማሪም ደግሞ የኦሮሞ ህዝብ እዛው የባለቤቱ የስልጣኑ ባለቤትም እንዲሆን የሚታገለው እሱ ስለሆነ ያንንም ደግሞ በተለያየ መልኩ ሐሳባችንን የምንገልጽበትና የገለጽንበት ነገር ነው። እንግዲህ አንድ ግልጽ መሆን ያለበት ነገር አለ። አሁን የለውጥ ፈላጊዎች አሉ፣ የኢትዮጵያ መንግስት ጨምሮ እነ ዶክተር አብይ እነ ለማ መገርሳን እንዲሁም የኦዴድ አንዳንድ ጥቂቶች ካልሆኑ በስተቀር ለውጥ ፈልገዋል። ያ ለውጥ ደግሞ ለሁላችንም የምትጠቅም ኢትዮጵያን ለሁላችንም የምትሆን ኢትዮጵያን ለመመስረት ነው እንግዲህ እየተካሄደ ያለው። ካሁን በኋላ በጠላትነት ያለ መተያየት ያለ መገዳደልን የሚያስቆም አግሪመንት በአስመራ ላይ ተፈርሟል። እኛም ያንን ድርጅታችን ማለትም እንግዲህ የምደግፈው ድርጅትም ያንን በመቀበሉ የኢትዮጵያ መንግስትም ችግር አለ። አዎ ችግር እኛ ጋርም ችግር ነበረ። እኛም ስህተቶች ነበሩብን። ያንንም ስህተታችንን አምርመን ወደ መሀል መተን የፖለቲካ ጨዋታውን ለመጫወት እንፈልጋለን ስላሉ እኛም ተደስተን እንግዲህ ያንን ጥሪ ድርጅታችንም ተቀብሎ ወደ ፊንፊኔ እንግዲህ የምናደርገው ጉዞ ይሆናል ማለት ነው እና ኢዮብ በጣም ደስ የሚል ነው። ሌላው ግን በጎን ለጎን ደግሞ እንግዲህ በተለያዩ ፖሊሶች የተለያዩ ወጣቶች ይታሰራሉ፣ እየተደበደቡ ንብረቶቻቸው ይቀማል። ይሄም ነገር አለ። በተለይ በኦሮሚያ ላይ አሁን ወጥቶ መግባት ትንሽ የሚቸግር ነው። ምክንያቱም ህዝቡ በራሱ እየጠበቀ ነው እንጂ ወታደርና ፖሊሱ ያው ባለፉት 4-5 ዓመታት እንዳየነው ለከዝብ ጋራ ሲወገን አላየንም። ነገር ግን ህዝቡ ሰላማዊ ስለሆነ ህዝቡ ደግሞ ሰላምን ፈላጊ ስለሆነ እርስ በራሱ በሰላም እንግዲህ ስርዓትም አለው የኦሮሞ ህዝብ ያንን በሽምግልናም እያደረገ ራሱን በራሱ እንግዲህ እየጠበቀ ነው ያለው እንጂ ወጥቶ መግባትም በጣም አስቸጋሪ እየሆነ ነው። አንተም እንግዲህ እንደሰማው በሐረር አካባቢ በርካታ ሰዎች እየተገለዋል፣ እየታሰሩም ነው። የቤት ውስጥም ሰብሮ የወታደር ልብስ እየለበሱ ዘረፋም አለ። ብዙ ችግሮች አሉ። እርግጥ ነው ይሄ ትራንዚሽን ወቅት ነው። ይሄ ትራንዚሽን ወቅት ደግሞ በርካታ ከዛና ከዚህ የሚንጫጩ ጫጫታዎች አሉ። እነዛን ጫጫታዎች እንግዲህ በብልጠት በእውቀትና በታክቲክ ተጨምሮበት ያንን ጊዜ ማለፍ ደግሞ የኛ የኦሮሞ ኢንተሌክቹዋል ስራ ነው። ይሄ ኃላፊነት እኛ ላይ ተጥሏል። አሁን የኦሮሞ ህዝብ ላይ ተጥሏል። ኢትዮጵያን ሼፕ ለማድረግ እንግዲህ የኦሮሞ ህዝብ 24 ሰዓት ሌት ተቀን እየሰራ ነው። እናንተ ጋዜጠኞችንም ጨምሮ ይህንንም ራዲዮ ጨምሮ ሌት ተቀን 24 ሰዓት እየሰራ ነው። ኢትዮጵያ በእጃችን ላይ ናት። ኢትዮጵያን እንግዲህ አሁን ወደ ተስፋ ጉዞ ማስኬድ የሚቻልበት ጊዜ እንግዲህ እየመጣ ይገኛል ብዬ ነው የማስበው። መልካም እንደው እንደተቃቀስከው በተለይ በአሁኑ ወቅት ኢትዮጵያ የለውጥ ጉዞ ላይ ነች። መቼም በአንድ ጊዜ ሁሉም ነገር ይስተካከላል ማለት ይከብዳል። ግን ይሄንን ለውጥ ተከትሎ የሞተውና የበሰበሰው ስርዓት የቀድሞው ስርዓት ናፋቂዎች እንደ አዲስ ወጥተው ተቀራውን ህዝብ ለማሸማቀቅና አንገት ለማስደፋት የሚሞክሩት በለውጥ ሳቢያ ብዙ ነገሮች እያየን እንገኛለን። በተለይ በፊንፊኔ ከተማ ላይ የኦሮሞ ነጻነት ግንባር ባንዲራ አርማ ይዞ የሚሄዱትን ልጆች በመደብደብና አንዳንድ ነገሮችን አስጠያፊ ስድቦች በመሰንዘር ልጆችን አንገት ለማስደፋት ትንኮሳ ወደ ህዝብ ለማባላት የሚደረጉ ነገሮችን እያየን ያለ ነው። እንግዲህ ምንድነው ቀደም ብለሃል አንተ ረጅም አንዱ በሞተበት አንዱ የታጋይ ሆኖ ለመውጣትና ለመታየት ብቅ ያሉ ይገኛሉ። በነገራችን ፊንፊኔ የኦሮሚያ እምብርት ከተማ መሆኗ ይታወቃል። እንደዛም ሆኖ ግን መላው ኦሮሚያ የኦሮሞ ልጆች ደም ሲፈስ አጥንት ሲከሰከስ የፊንፊኔ ሰላም የምታድርበት ጊዜ ነበረ። የኦሮሚያ ክልል የኦሮሞ ልጆች የፊንፊኔ የሚገኙ
ወንድሞቻቸውን የእርዱኝ ጥሪ በጋራ እንነሳ በጋራ እንቁም የሚለውን ጥሪ በሚያስተላልፉበት ሰዓት ጆሮ ከልክለው የነበሩት ህዝቦች ዛሬ የትግሉ ግንባር ቀደም ታጋይ መስለው ወጥተው ከበረው እየመቱ ይገኛሉ እንደው አንድ በማብራዊ መድረክ ላይ ወይም ገልጽ ላይ ተለቋል ዶክተር በፍቃዱ ደገፌ የኢትዮጵያ ኢኮኖሚስት ናቸው አስጠያፊ ንግግር ነው ሲናገሩ የሰማናቸው አንድ ተማረ ከሚባል ምሁር የማይጠበቅ ንግግር ነው ህዝብ ለህዝብ ለማባላት የቀድሞውን ስርዓት ዛሬም ለመመለስ በግሩፕም ሆነ በቡድን ተደራጅተው እየተንቀሳቀሱ ይገኛሉ የኦሮሞን ማንነት ለመጣል ኦሮሞን ለማሸማቀቅ የሚደረግ ስራ ነው ለምሳሌ ዶክተር በፍቃዱ ከተናገሩት እስኪ ትንሽ ነገር እንስማና እንመለሳለን ቅድማያቴ ድረስ ይጃሉ ቅድማያቴ አንደኛው ሙስሊም ናቸው አንደኛው ሌላ ብሔር ናቸው ያያቱ ስም አማራ የሆነ ሁሉ አማራ ነው ልክ ነው አማራነት በጂኦግራፊ የሚታጠር ነገር ሳይሆን አማራነት ይቅርታ አድርጉልኝና መንፈስ ነው ትዚላችሁ እንደሆነ ምናልባት ያኔ እንደገባ ሰውን በ1984 85 ዓመተ ምህረት ደቡብ ያለ አንድ ህፃን ልጅ የ7 ነው የ10 ዓመት ልጅ ለምንድነው የምትማረው ተብሎ በቴሌቪዥን የታየ ነገር ነው ለምንድነው የምትማረው ተብሎ ሲጠየቅ አማራ ለመሆን ነው መልሶ የነበረው እንግዲህ አንድ ዶክተር የተማረ ያውም የኢትዮጵያ ኢኮኖሚስት ተብሎ በትልቅ ማረግ የተቀመጠ አካል አባት ናቸው ሽማግሌም ናቸው በዚህ ሰዓት ህዝብን ወደ አንድ ለማምጣት መስራት ሲገባቸው እንደዚህ አይነት ህዝብ ለህዝብ ለማባላት የሚደረግ የሚነዙ ፕሮፓጋንዳዎችና ትንክት ለምን እንድትጠቀሙ የሚያሳየው ምንድነው የትናንትና ስርዓት ለመመለስ የስርዓቱን ናፋቂነት ዛሬም በኢትዮጵያ ሱስነት በሌላው ህዝብ ላይ ጫንቃ ላይ ለመቀመጥ የሚደረገው ሩጫ ቀጥሏል እና ይሄንን ካልኩ ዘንድ መዝለ የምትጨምረው ነገር ካለ ከሚቀጥለው ጋር አያይዘህ እንደው በትመልስልኝ ደስ ይለኛል እንደው ታዲዮስ የአንድነት ኃይሎች ወደ ሀገር ቤት እየገቡ ነው በተለይ አቶ አንዳርጋቸው ጽጌ የግንቦት 7 ጸሐፊ ሲናገሩ ክልል የሚባል ነገር ኢትዮጵያን እንደሚያጠፋት ገልጸዋል ላለፉት 27 ዓመት ደግሞ የኢትዮጵያ ህዝብ ብሔር ብሔረሰቦች ፌደራሊዝምን ትሬሊንግ አድርገዋል ቋንቋቸውን ባህላቸውን በማንነታቸው ኮርተው እየኖሩ ነው ያሉት ያንን ወደ ኋላ ለመመለስና በአንድ ኢትዮጵያ ስር ለመክተት እየተሰራ እንዳለ ነው አቶ አንዳርጋቸው ሲናገሩም የሰማ ነው እንደውም አክቲቪስቱ ታማኝ በየነ በፊት ሲያወግዝ ነበር ውጭ ቁጭ ብሎ ኢትዮጵያዊነት ብቻ መሆን እንዳለበት ህዝቦች ተከብረው መኖር እንዳለባቸው አሁን ግን በተለያየ መድረክ ላይ ስንመለከት አንድ ህዝብ አንድ ኢትዮጵያ የሚለውን ይዞ ወጥቷልና እንደው በዚህ ላይ የምትለው ነገር ካለ እውነት አንድ ኢትዮጵያ አንድ ህዝብ ለኢትዮጵያ ህዝብ ይጠቅማል ያችን ሀገር ወደፊት ያስኬድ ይሆን ግለሰቦች እንደፈለጉ ሊናገሩ ይችላሉ እነዚህ ሁለት ግለሰቦች ለምሳሌ መጀመሪያ ኢትዮጵያን ሲያስተዳድሩ የነበሩት እንዴት ነው በትውፊት ነው በአፈ ታሪክ ነው እንደ ዛል ልጅ ወተት እንደሚጋት ድሮ ሲዲቱን የነበረው በመሬት ላይ የወረደው ግን እውነታው ያ አልነበረም ያማ ቢሆን ኖሮ ዛሬ የምናየው የህዝብ ነጻነት የህዝብ ሀዲዮት ፊት ለፊት ተጋፍጦ አናየውም ነበር የኢትዮጵያ ህዝብም ሆነ የተቀሩ ብሔረሰቦች እነዚህ በጭሰኛ ስርዓት ራሳቸውን አደራጅተው ብሔረሰቦችን ሲያሰቃዩ የነበሩ ተሸናፊዎች እኔም ምላቸው ተሸናፊዎች ነው ስርዓታቸውን ሞክረ ነው ኢትዮጵያን ወደ ኋሊት ወደፊት ሳይሆን ወደ ኋሊት ያስኬዱ ሊቃን ናቸው እነዚህ አሁን ከያጣጫው ይወጡ የሚናገሩት ሞክረናቸዋል እድሉን አግኝተውት ኢትዮጵያን የማስተዳደር እድል አግኝተው ነበር ኢትዮጵያን ከማበልጸግ ይልቅ የኢትዮጵያ ልጆችን ሲረሽኑ ሲያስገድሉ እንዳይማር ትምህርት ቤት እንዳይሰራ እንኳን ሲያደርጉ የነበሩ ሰዎች ናቸው ለኔ ምናልባት በጣም ደስ የሚለው እርቃናቸውን ያስቀራቸው አማራ መሆን መንፈስ ነው ሲባል መንፈስ ማለት ምንድነው የሚለውን ጥያቄ ደግሞ ለራሳቸው
መልሳቸዋል መንፈስ ማለት የሰው ስብዕና መንካት ከሆነ መንፈስ ማለት የሰውን ቋንቋ ማጥፋት ከሆነ መንፈስ ማለት የሰው ልጅን የሚኖርበትን ቦታ ማፈናቀል ከሆነ ወይ መንፈስ በራሱ የሚገመገም ይሆናል ማለት ነው የኔን ሐሳብ ነው ማለት መንፈስ ማለት በኔ ግምት ከእግዚአብሔር ጋር የሚገናኝ አንድ ሰው የሰው መብት ሳይነካ የራሱንም ሳይሰጥ በመከባበር የምትኖርበት የራሴ የሆነ ነገር ማለት ነው መንፈስ ማለት የማይታይ ነገር ግን አንተ የምታውቀው አንተ ሴንስ የምታረገው ነገር ነው መንፈስ ማለት ለኔ በእግዚአብሔርም በመጽሐፍ ቅዱስም በቁርአንም የሚከተለው መንፈስ ማለት የራስ ነገር ነው እግዚአብሔር ጋር የምትገናኝበት መንገዷ ደግሞ ቀጭን የሆነች ነገር ግን የምታምነውና አምነ የተቀበልከው የሰው ሳይሆን የራስን ነገር ማለት ነው እኚህ ሰውዬ እንግዲህ መንፈስ ነው ሲሉን እኔ በእውነት ወለጋ ያለ አንድ ኦሮሞ እርሳቸው የሚሉትን አንደርስታንድ ያደርጋል ብዬ አላስብም ቤኒሻንጉል ያለው ጋምቤላ ያለው አንድ የጉምዝ ብሔር እርሳቸው የሚናገሩትን ነገር እኔ በእውነት በእርግጠኝነት ለመናገር አንደርስታንድ ያደርገዋል ብዬ አላስብም ስለዚህ እነዚህ አሁን የድሮ ስርዓት ናፋቂዎች ትንሽ አሁን በሯ ተከፈተች ብለው አፋቸውን መክፈት ጀምረዋል ያ ደግሞ ዲሞክራሲ ነው በዲሞክራሲ አይነት ኤቲክስ ኮንሰር ነው የመናገር መብት አላቸው ነገር ግን መሬት ላይ ወርዶ ስራ ላይ አይውልም መንፈስ ሳይሆን እንደፈለጉ ማለት ይቻላል ይሄንን ነው ለሳቸው ያለኝ መልስ አማራነት ከማንም በላይ አይበልጥም አያንስም ኦሮሞነትም ልክ እንደዛው የኔ ኦሮሞነት ግን እሳቸው ባሉት ከሆነ ለኔ መንፈስ ነው ማለት ነው ስለዚህ በዚህ አይነት መልኩ የኝን ሰውዬ ጉዳይ ነው የምመልሰው ስለታማኝ በየነ ጉዳይ አንድ ህዝብ አንድ ሃይማኖት አንድ ባንዲራ አንድ ሀገር የሚለው ነገር አንተም ታውቀዋለህ ሲደሰኮር ነው እኔና አንተ እየሰማን ያደግነው እውነት እነሱ እንደሚሉት አንድ ሀገር ሊኖረን ይችል ይሆናል ግን መስረተናል በጋራ ነው የመሰረትነው አንድ ሀገር የሚለውን አንድ ባንዲራ ህዝቦች ብሔረሰቦች ፈቅደው ነው ያንን ባንዲራ የወሰድነው የተሰጠን ሃይማኖት እንዴት አንድ ሊሆን ይችላል ሃይማኖት ባይኖረኝ ኢትዮጵያዊ ላልሆን ነው ማለት ነው ይሄም በራሱ ተሞክሮ ያሰራ መሆኑን ሊሰራም የማይችል መሆኑን ነው አገር ሲመሰረት አንድ ህዝብ ሊሆን አይችልም እኔ ኦሮሞ ነኝ ከአማራው ጋር የሚያመሳስለን ነገር ሊኖር ይችላል እንጂ ኦሮሞና አማራ አንድ ሊሆኑ አይችሉም ጋምቤላና ኦሮሞ አንድ ሊሆኑ አይችሉም የሚተሳሰሩበት ግን የባህል ውርስ የቃላቶች ውርስ ያንዳንድ የምግብ ምንወራረሳቸው ነገሮች ይኖራሉ ማለት ነው በዚህ አይነት መልኩ ነው ታማኝ ለመሰለው ነገር ሊናገር ይችላል ነገር ግን የት ነበረ በርካቶች እኮ ወንድሞቻችንና እህቶቻችን በቴሮሪዝም አባላት ላይ የዘር ፍጅት ሲቃጣ እንደዛሬ እኮ አደባባይ ላይ ወጥቶ እኮ ያስተናገረ ግለሰብ ነው የቮይስ ኦፍ አሜሪካ የአፋን ኦሮሞ ፕሮግራም ሲጀመር እንዳይጀመር ኢትዮጵያ ልትከፋፍሉ ነው ብሎ በዋሽንግተን ዲሲ እኮ ስብሰባ ጠርቶ እኮ የአፋን ኦሮሞ ቋንቋ ራዲዮ እንዳይከፈት የታገለ እኮ ነው እኛን ሲታገል የኖረ ሰው ነው አዎ ለአማራዎች ሊቅ ሊሆን ይችላል ለኛ ለኦሮሞዎች ግን ደግሞ ይሄ እዚህ ደረጃ ላይ እንኳን እንዳይደርስ ከኋላ ሆኖ ከፍተኛ የሆነ ቅስቀሳ ሲያደርግ የነበረ ግለሰብ ነው ስለዚህ እኔ ዲሞክራሲ ነው አሁን እንግዲህ የመናገር መብት አለ ተብሏል ማንም የፈለገውን መናገር ይችላል ማንም ግን የሚፈልገውን ነገር ማድረግ አይችልም ይሄ እኔ ደግሞዋለሁ አሁን ማንም የፈለገውን ነገር መናገር ይችላል ማንም የፈለገውን ነገር ግን ማድረግ አይችልም ይሄ ቀይ መስመር ነው ማለት ነው የፈለገውን እንደፈለገ መናገር ይችላል አድራጎቱ ላይ ግን ሲሆን ከፍተኛ ዋጋ ያስከፍላል ኦሮሞ ደግሞ በዚህ ጉዳይ ላይ አይደራደርም በማንነቱ በቋንቋው በባህሉ በጂኦግራፊ አቀማመጡ ራሱ እቺ ማፕ የሚቀይራት ካለ ትልቅ ቀውስ ይከሰታል ያንን አሳልፈን አንሰጥም ወሎ ኦሮሞ ወንድሞቻችን ጋር እየታገሉ ያሉት እኮ በጉልበት 500 ዓመት ተቀጥቅጠው ኦሮሞዎች አይደላችሁም ተብለው ግማሹ ወደ አማራ ግማሹ ወደ ትግራይ
ተከፋፍለው ወንድሞቻችን ዛሬ እንፈልጋቸዋለን ረሳችሁን እያሉ ነው እየሰማ ነው አይደለም ሰላማዊ ሰልፍ እየወጡ ጭምር ነው ስለዚህ ይሄ መናገር ይቻላል ተግባር ላይ ግን አይሞከርም ባይነኝ ነው መልካም እንደው የተወሰነ ያህል ነው ለመናገር እንደው በተለይ የዚህ የቀድሞ ስርዓት ናፋቂዎች በአንድ ጥሩ ነው ድርጅት መኖሩ ጥሩ ነው አንድ ሀገር ተከባብረን በፍቅር የህዝቦች በላይነት ኖሮ ህዝቦች የወሰኑት ነገር ኖሮን በጋራ በህዝብ ውሳኔ አንድ ሀገር ብንገነባኮ ጥሩ ነው ግን አሁን እየተደረገ ያለው ምንድነው አይተ ከሆነ የድሮ ካርታ እንኳን የነሱ ደጋፊዎች ይዘው ወጥተው ፉከራ ያካሄዱ ሌላውን ህዝብ እስከ ማንጓጠጥ በጣም አስቀያሚ ደረጃ ላይ እየተካሄደ ነው ያለው እንግዲህ የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ የመደመር በሚለው ምክንያት በርካቶች ወደ ሀገር እየገቡ ነው እንደዛም ሆኖ የኦሮሞ ልጆች ከዚህ በፊት ደማቸውን አፍሰው አጥንታቸውን ከስክሰው የዛሬውን ለውጥ እነሱ እንዲገቡ የተቀራውም ህዝብ እንዲገባ ያደረጉት መስዋዕትነት የከፈሉት የኦሮሞ ልጆች መሆኑን እያወቁ ለኦሮሞ ልጆች ደምና ሞት ክብር ሳይሰጥ በኦሮሞ ልጆች ሬሳ ላይ በኦሮሞ ልጆች አጥንትና ደም ላይ አላስፈላጊ መዘባበቻና ማላገጥ ሲደረግ እንደ ህዝብ ያማል ታማኝ አርቲስት ታማኝ ከዚህ በፊትም ብያለሁኝ አከብረዋለሁ አደንቀዋለሁ ግን አንዳንድ ጊዜ እሱ ሲናገር የነበረው ዩቲዩብ ላይም ሆነ ሪከርድ ተደርጎ የተቀመጠ ስላለ አድማጮች ወደ ኋላ ሄደው ማድመጥ ይቻላል በዘር መደራጀት አገር እንደሚያፈርስ ሲናገር ነበር ዋሽንግተን ዲሲ በነበረበት ሰዓት ባህር ዳርና ጎንደር በገባበት ሰዓት ግን እናቴም አባቴም አማራ እኔም አማራ ኩሩ አማራ ነኝ የሚለውን ከብብቱ ስራ ወጥቶት ዘርግፎት ሲናገር ነበር የሌላውን ማንነት ለማስጣል የነሱን የብልጣብልጠት መንገድ ተጠቅመውበታል የሚሰማቸው ስላጡ ብቻ ዛሬ ወደ አማራነት መደራጀት አስፈላጊ መሆኑን ወጥተው መናገርና መስበክ ጀምረዋል ሆኖ ግን አሁንም የኦሮሞ ህዝብ መጠንቀቅ ያለበት ነገር አለ በሚያምር ቋንቋ የኦሮሞ ህዝብ መታለል የለበትም አሁን ፈረሰኞች ተፈልገው ራሱ ገንዘብ ለኦሮሞ ልጆች ተከፍሎ ፈረሰኛ አቀባበል እንዲያደርግላቸው ለከሌ ምናምን የሚለውን ነገር ሲሞክሩ ነበር የኦሮሞ ህዝብ በማንነቱ ጸንቶ ቆሞ አይሆንም ብሎ እንደገፋቸውና ፊት እንደነሳቸው አይተናል ዛሬም ነገም የኦሮሞ ህዝብ በማንነቱ ጸንቶ መቆም አለበት ካባ በማልበስ በሚያምር ቋንቋ በመናገር ኦሮሞን ማንነት ማስጣል አይቻልም ትናንትና ዛሬ አይደለም እና ያመቱ ምርጥ ያመቱ እንደዚህ ምናምን እየተባለ የኦሮሞ ልጆችን መሸንገል መቆም አለበት የቀድሞ ስርዓት የበሰበሰና የሞተ ነው ዳግመኛ ለዛች ሀገር የሚጠቅም አይደለም የህዝቦች እኩልነት የህዝቦች ነጻነት ፍትህ ዲሞክራሲ እኩልነት የምትረጋገጥበት ሀገር ህዝቦች መገንባት ይጠበቅባቸዋል ታዲያስ እስኪ በዚህ ዜማ ረፍት እናድርግና እንመለሳለን የኦሮሞ ነጻነት ግንባር ኦነግ ወደ አገር ቤት ይገባል ከተባለበት ሰዓት ጀምሮ መንገዱ ሁሉ የኦሮሞ ነጻነት ግንባር ሰንደቅ ዓላማ መሬቱ ላይ ወድቆ ተቀምጦ እየተሸጠ ይገኛል አገሩ በተክላላ የኦሮሞ ነጻነት ግንባር ባንዲራ ነው ኦሮሚያ ያሸበረቀ ያለው እኛም አላባ በሚለው መዝሙር ቆይታ አድርገን እንመለሳለን Kuntu hiritu lehuati ክብር ይገባቸዋል ለወደቁ ለኦሮሞ ልጆች ደምና አጥንታቸውን ከስክሰው ዛሬም ለኛ ብርሃን የሆኑት በእነሱ ደም እኛም ወደ ሀገር ገብተን በህዝባችን በመድራችን ላይ ቆመን እንደ ህዝብ ልንታይ መብቃታችን ትልቅ ነገር ነው የኦሮሞ ህዝብ ክብር ይግባ ለሞቱት ለወደቁት እግራቸውን አካላቸውን በመላም ላጡ ወንድሞቻችን እግዚአብሔር ያጽናችሁ የወደቁትንም የሞቱትን እግዚአብሔር ነፍስ ይማር አላባ ይንኩፍቱ
በርካቶች ህይወታቸውን ለኦሮሞና ስለ ኦሮሞ ምድር ሲሉ ህይወታቸውን ገብረዋል ይሄ ዜማ ከፍ ብሎ መደመጥ ይገባዋል እንዲሁም በሞት ላጧቸው ሁለት ወንድሞቼ ቪየትናምና ፍሳሃ ማስታወሻነት እንዲሆንላችሁ ይሄንን ዜማ እንግዲህ በህይወት ለሌላችሁ በተክላላ ነፍሳችሁን በገነት ያድርገው ታሪካዊ ነው መቼም ቢያምም ነፍሳችሁን ሁሉም ኦሮሞ በገነት ያድርገው ታዲዮስ እንግዲህ የኦሮሞ ነጻነት ግንባር ኦነግና በዶክተር መረራ ጉዲና የሚመራው ድርጅት ወደ አንድ ለመምጣት ንግግር አድርገዋል ከፖለቲካ አንፃር እንደው እንዴት አየኸው ወቅቱን የጠበቀ ይሆን ጥያቄ ነው ዮብ እውነት ለመናገር ከሆነ በኦሮሞ ነጻነት ግንባር ማከልና በኦፌኮን መካከል ያለው ልዩነት በጣም ጥቂት ነው እኔ ይሄንን የምለው በሁለቱም ኦሮሞ ነጻነት ግንባር ያደኩበት የማከብረው ድርጅት ነው ኦፌኮንም ቢሆን እዛ ውስጥ ያሉ ወንድሞቻችን አባቶቻችን እህቶቻችን ያደረጉት አስተዋጽኦ ከፍተኛ ነው እንደምታውቀው በኦፌኮን በኩል በሰላማዊ ትግል የዓለም እስኪያይ ድረስ እስከ ጥግ ድረስ ሄዶ ሰላማዊ ትግሉ እንደማይሰራ ያረጋገጠበት የሀገር ውስጥ ሁለተኛ የኦሮሞ ነጻነት ግንባር ድርጅት ነው ቢባል ማጋነን አይሆንም እነዚህ ሁለቱ ድርጅቶች እንግዲህ የሚያለያያቸው ነገር ምናልባት በመሬት ጉዳይ ላይ በመሬት ህግ ላይ ነው ብዬ ነው የማስበው የሁለቱንም ድርጅቶች ባይሎ ስላነበብኩ ነው ይሄንን የምናገረው ኦፌኮን መሬት የግለሰቦች ይሆን ይላል የኦሮሞ ነጻነት ግንባር ደግሞ መሬት መሸጥ መለወጥ አይቻልም ሀብቱ የኦሮሞ ህዝብ ሀብት ነው ያንንም የሚልበት ምክንያት ደግሞ ኦሮሞ እንደሚታወቀው በባርነት በዛ በኢትዮጵያ ኢምፓየር ውስጥ ስር እንግዲህ ከወደቀ ከ100 ምናምን ዓመት አልፎታል ገንዘብ የለውም ቀሪ ሀብቱ ደግሞ መሬት ስለሆነ በገንዘብ አማሎ ገበሬውን አሁን እንደሚደረገው ማፈናቀል ለማፈናቀል መንገዱን ስለሚከፍት አይሆንም ብሎ ነው እንግዲህ ህጉ ላይ ያወጣው ማለት ነው ግን በዚህ ጉዳይ ላይ አሁን ጊዜው የአንድነት ነው እንኳን አይደለም ኦፌኮንና የኦሮሞ ነጻነት ግንባር ሌሎችም በድርጅት ስም በግለሰብ ስም እንግዲህ ራሳቸውን የሚጠሩትም በአንድ ላይ ወደ አንድ ጨመቅ አድርጎ አምጥቶ የኦሮሞ ህዝብ የሚፈልገውንና የሚመኘውን ከግብ ማድረስ ነው ይሄ ወቅቱን የጠበቀ በተለይም ደግሞ በኦፌኮን አመራሮችና በኦሮሞ ነጻነት ግንባር አመራሮች መካከል ይሄ አሁን በይፋ የወጣ ነው እንጂ ከዚህም ቀደም ንግግር ሲደረግ እንደነበረ ዶክተር መረራ ጉዲና እንዳሉት ከሆነ ቴሮ የሚባል ድርጅት እንኳን በቁጥር አንድነት እየመራ ያደራጀው የኦሮሞ ነጻነት ግንባር መሆኑን እሳቸው የሚያውቁበት ቀጥሎም ደግሞ እነሱ በገዛ መልኩ ደግሞ እንደነደጀኔ ጣፋ አይነቱ የወጣቶች የመጡበትና እነሱም በራሳቸው በኩል አስተዋጽኦ ያደረጉበት ስለሆነ የኦሮሞ ህዝብ እነዚህ ሁለት ድርጅቶች በጣም ያከብራል እነዚህ ሁለት የሚከበሩ ድርጅቶች ደግሞ ወደ አንድ መጥተው የኦሮሞ ህዝብ የሚፈልገውን የፖለቲካ የማህበራዊና እንዲሁም ኢኮኖሚክሊ የሚጠቀመውን ጥቅም እንዲያስገኙ በጋራ መምጣታቸው በጣም ደስ ነው ያለኝ የሚለንም ኦሮሞም ደግሞ ደስታውን እየገለጸ ነው ያለው በመላው ዓለም ኦሮሚያ ብቻ አይደለም በመላው ዓለም ያለ ኦሮሞ በጣም ተደስቷል እንግዲህ ምርጫም እየመጣ ስለሆነ ይሄ ምርጫ የሚደረገው ላይ እንደምታውቀው ሶስት ምርጫ ተደርጓል ሶስቱ ምርጫዎች ላይ ኦሮሚያ ላይ ኦፌኮን እያሸነፈ ነበር የመጣው ነገር ግን እንግዲህ ስርዓቱ 99.9% እንደው 100% አሸንፍ ያለው በሚል እንግዲህ የውሸት ኤሌክሽን ሲደረግ የነበረ መሆኑ እንደሚታወቅ ነው ነገር ግን የኦሮሞ ህዝብ አታችመንቱ ከማን ጋር እንደሆነ ግልጽ ነው
ኦሮሞ ነጻነት ግንባርም ሆነ ኦፌኮኖች ወደ አንድ መምጣታቸው እንግዲህ ለኦሮሞ ህዝብ ትልቅ ራዕይ የሰነቀ ነው መደረግም ያለበት ጊዜው ወቅቱ አሁን ነው በጠላት ዘንድ ደግሞ እንግዲህ በጣም ያስደነገጠ የደነገጡበት ነው ምክንያቱም ኦፌኮን ነው ኦሮሞ ነጻነት ግንባርም እንደዚሁ ነው እንግዲህ እነዚህ ሁለት ድርጅቶች ከመጡ ሌላ ነገር ይፈጠራል ተብሎ ስለታሰበ ብቻ ነው የሚያደናግጠው ነገር ግን አይደለም ሁለቱ ድርጅቶች ወደ አንድ መጥተው ኦሮሞ ህዝብ የሚፈልገውን ክብርና ጥቅም መብት እንግዲህ እያንዳንዱ ዜጋ በግሩፕ ራይትም ማለትም በግል ኢንዲቪጁዋል ራይት እና ግሩፕ ራይት አንድ ላይ ተቀምጦ የሚያስከብር ድርጅት ጠንካራ የሆነ ድርጅት ይፈጥራሉ ብዬ አስባለሁ መልካም እንግዲህ ሁለቱ ድርጅቶች ወደ ጥምረት መጓዝ ላይ ይገኛሉ እንግዲህ ይሄ በሳል ፖለቲከኞች የሚያደርጉት አካሄድ ነው ምክንያቱም ኦፍኮም ቢሆን በድርጅት ውስጥ ለኦሮሞ ህዝብ መስዋዕትነት የከፈሉ በሳል መሪዎች ያሉበት ድርጅት ነው የኦኤልኤፍ በሳል መሪዎች ይገኙበታል በተለይ በፕሮፌሰር መረራ ጉዲና የሚመራው ድርጅት ብዙ ውጣ ወረዶችን ከወያኔ ጋራ አንገት ለአንገት ወይም ግሮሮ ተናንቆ ብዙ ወንበሮችን ሲያሸንፍ ነበረ እንዲህ ስንል ለኦሮሞ ህዝብ ልክ ነጻነት ያመጣል አመጣል ማለት ሳይሆን ይብዛም ይነስም በኦሮሚያ ውስጥ ሆኖ ድምጽ የሌለው ህዝብ ድምጽ ሆኖ እየታገለ የኦሮሞን ህዝብ መብት በተወሰነው ሲያስከብር ነበረ አመራሮቹም እስር ቤት እስከመወርወር ድረስ ደርሰዋል ቀደም ያልከው እንደነ ኦልባና አይነት እንደ ኦልባና ሌሊሳ እንደ ደጀኔ ጣፋ እንደ አዲሱ ቡላላ እንደ ፕሮፌሰር መረራ በርካታ ለኦሮሞ ልጆች መስዋዕትነት ከፍለዋል የኦሮሞ ነጻነት ግንባርም ደግሞ ሰራዊት በማደራጀት ብዙ ነገሮች ለዚህ ህዝብ መስዋዕትነት ከፍለዋል በአሁኑ ወቅት ግን ወደ አንድ መምጣታቸው በኦሮሚያ ውስጥ ያለውን ድምጽ የማሰባሰብና የኦሮሞን ወይም የኦሮሚያ ምድር የነገዋን ተስፋ ፍንትው አድርጎ ያሳየ መሆኑን ያንጸባርቃል ስለዚህ የኦሮሞ ልጆች እንኳን ደስ አላችሁ ለማለት ወዳለሁኝ እንደው ታዲዮስ እንደው የኦሮሞ ነጻነት ግንባር ወደ ሀገር እየገባ ነው በኦሮሞ ነጻነት ግንባር ደግሞ የተለያየ ነገሮች እየተደረጉ ይገኛሉና የኦሮሞ ህዝብ ምን ማድረግ አለበት ከምንስ ይጠበቅበታል በተለይ ዛሬ ያየሁት በሆለታ ከተማ የሚገርም ነገር አይቻለሁ ሆለታ ከተማ በደንብ አውቃለሁ ሃይ ስኩል የተማርኩበት ከተማ ነው እንደዛ አይነት አቀባበል በመላ ኦሮሚያ ውስጥ ታይቶ የማይታወቅ የኦሮሞ ህዝብ ባንዲራውን አንግቦ ዳር እስከ ዳር እየተንቀሳቀሰ 300-400 ኪሎ ሜትር በእግሩ እየተጓዘ ወደ ፊንፊኔ እየመጣ ይገኛልና እንደው የምትለው ነገር አለ ምን ትለኛለህ የኦሮሞ ህዝብ የኦሮሞ ነጻነት ግንባር የፖለቲካ ሊቃንን ለመቀበል ከፍተኛ ዝግጅት እያደረገ ነው ያለው የኦሮሞ ነጻነት ግንባር በስሙ አስመስለው ደግሞ ገንዘብ እንፈልጋለን ገንዘብ ይፈልጋሉ ብለዋል ወታደር ልመለመል የጎደለን አለ ብለዋል ምናምን የሚባለው ከውሸት የራቀ ነው የኦሮሞ ነጻነት ግንባር የራሱ ቢሮ አሁን በፊንፊኔ ከተማ ከፍቷል የነበረውን ቦታ ወስዷል በሁለተኛ ደረጃ ደግሞ አካውንትም አለው ሁለት አካውንቶች ተከፍተዋል በተለያዩ ሶሻል ሚዲያዎች ይሄ ነገር ተለጥፎ ይታያል በዌብሳይቱ በራሱ ዌብሳይት oromo.liberation.org ላይ አስቀምጧል ቢሮውም እንግዲህ ፊንፊኔ ላይ የኦሮሞ ነጻነት ግንባር ቢሮ ብሎ አድማጭም እንግዲህ ወደ ድረገጽ ሄዶ ጉግል ቢያደርጉ በግልጽ የተቀመጠ ነገር ነው የኦሮሞ ነጻነት ግንባር በድብቅ የሚሰበስበው ገንዘብ አንዳችም የለም የኦሮሞ ነጻነት ግንባር የታገለው ለኦሮሞ ህዝብ ነው እኔ ይህንን ከቅርበት አንጻር ነው የምናገረው የነሱ ኃላፊ ሆኜ ሳይሆን ነገር ግን ቅርበት ስላለኝ ነው የምናገረውና በድብቅ የሚሰበሰብ አንዳችም ገንዘብ የለም በጋር ነው የሚሰበስበው ያንን ደግሞ እንዴት ሂደቶች አሉት እንዴት እንደሚሰበሰብ የታወቀ ነው አባላቶችም በዛ በተሰጠው አካውንት የኦሮሞ ነጻነት ግንባር እንደግፋለሁ ካሉ እዛ ውስጥ ማስገባት ይችላሉ ማለት ነው
ከሌ ምክንያት በመስጠት እንደዚህ ነው ገንዘብ እርዱን ብሎ በየመንደሩ እየዞሩ የሚሄዱት ይሄ ዘረፋ ነው ከዚህ ደግሞ ከወንጀልም ታይቶ አይታይም ከዚህ አይነት ጥንቃቄ እንዲያደርግ የኦሮሞ ህዝብ መልእክታችን ይድረስ ምክንያቱም አልባሌ ቦታ ገንዘባቸው እንዳይበላ ነው ጽፈት ቤት አለው ቀጥታ ጽፈት ቤቱ ሄዶ ኦሮሞ ነጻነት ግንባር ደግፋለሁ ካሉ ኦሮሞ ነጻነት ግንባር ደግሞ እዛ ኦፊስ ውስጥ ያሉ ሰዎች ቢሮ ውስጥ ያሉ ሰዎች ለወሰዱት ገንዘብ ሪሲት ተሰጥቷቸው ነው የሚልኳቸው ማለት ነው በባንክም ከላኩ ደግሞ ባንኩ ሪሲት ይሰጣቸዋል ስለዚህ በአደባባይ ላይ ነው እንጂ በድብቅ በየመንደሩ የሚሰበሰብ ገንዘብ የለም ይሄ ወንጀል ነው ማለት ነው ሌላው የኦሮሞ ነጻነት ግንባር አሁን እንግዲህ በሴፕቴምበር 15 ወደ ሀገር ቤት እየገባ ነው ያለው የኦሮሞ ህዝብ በአጠቃላይ እንግዲህ ወደ ፍንፍኔ እየተመመነ ያለው እንግዲህ 50 ሚሊዮን ህዝብ አንድ ፍንፍኔ ላይ ብቻ የሚያበቃ ነገር አይደለም በተለያዩ ከተሞችም ቱር ይደረጋል ንግግሮች ይደረጋሉ ነገር ግን የፍንፍኔን ለየት የሚያደርገው ነገር አንተን እንደምታውቀው ፍንፍኔ ላይ የዘር ማጥፋት ዘመቻ ነው ላለፉት 135-40 አመታት የተደረገብን 13 ጎሳዎች ነበሩ 13ቱም ጎሳዎች ዛሬ የሉም ያንን መልሰን አጋርነታችንን የምንገልጽበት ቀን መሆን መቻል አለበት ሴፕቴምበር 15 በመላው ዓለም የሚገኙ የኦሮሞ ነጻነት ታጋይ አክቲቪስቶች አንተንም ጨምሮ እኔንም ጨምሮ እዛ ላይ እንገኛለን ይሄንን የምናደርገው እንግዲህ ፍንፍኔ የኦሮሚያ እምብርት ናት የሚለውን ነገር በገአድ ለማሳየት ነው በፍንፍኔ ዙሪያ ላይ ያሉ ገበሬዎች ወንድሞቻችን እህቶቻችን አባቶቻችን በዚህ ታሪካዊ ጉዳይ ላይ ፍንፍኔ የኦሮሞ መሬት እንደሆነችም ማሳያ ስለሆነ ሁሉም ተሞ የኦሮሞ ነጻነት ግንባርን እንኳን በሰላም ወደ ሀገራችሁ መጣችሁ ተብሎ ኦሮሚያ ላይ በአጠቃላይ ዝግጅት ይደረጋል ግን የፍንፍኔው ደግሞ በሴፕቴምበር 15 ቦሌ ኤርፖርት ጀምሮ በአብዮት አደባባይ ሁሉም እዛ እንዲገኝና ይሄንን ባለፉት 100 ምናምን አመት 140 አመት ስንታገል ስንደማ ስንቆስል ስንሰደድ የነበረውን ትግል ሰብሰብ አድርጎ ወደ ፍንፍኔ የማምጣቱ ቀን ያለት ተክል ድንጋይ ይቆማል ብዬ አስባለሁና የኦሮሞ ህዝብ ያንን ነው ማድረግ ያለበት ይሄንንም ራዲዮ የምታደምጡ አድማጮች እኛ የምንለው ሂዱ ውጡ በጋራ እኛም የታገልንበት እንግዲህ ተሰደን ከምንኖርበት ሀገር በፖለቲካ ምክንያት ወደ ሀገራችን ተመልሰን ከናንተ ከደጋፊዎቻችን ጋር የምንገናኝበት ይሆናል ማለት ነው የቄሮ ብልስማ አባላቱም ስራቸውን እየሰሩ ነው በርካታ ባነሮች እየተሰሩ እየታደሉ ነው ባንዲራዎችም እጥረት አለ ይባላል ብቻ በአጠቃላይ ምንድነው በመላው ዓለም የሚገኙ በየተለያየ ቀን ከዛሬ ጀምሮ እንደሚገቡ መረጃዎች አሉ ማለት ነውና ለየት የሚያደርገው ይሄ ነው እዩ መልካም እንደው እዚህ ላይ የሚጨምረው ነገር ምንም ነገር የለም ግን ታዲዮስ አንተ የቄሮ ኢንተርናሽናል ሰፖርት ግሩፕ ቫይስ ፕሬዝዳንት ነህ በስደት እንደምትኖር አውቃለሁ ከሀገር ቤት ተገፍተህ የወጣው በወያኔ እንደማንኛውም ህዝብ ደልቶ ኮርተህ መኖር የምትችል ሰው ነበር ለህዝቤ ለወገኔ ብለህ መከራን አይተህ ተሰደህ ዛሬ እዚህ በስደት ዓለም ትኖራለህ ወደ ሀገር ቤት ትሄዳለህ የሚባልም ነገር እየሰማሁ ነው ከስንት ጊዜ በኋላ ነው ወደ ሀገር የምትመለሰው ማለት ነው 14 አመት አካባቢ ወደ 15 እየተጠጋሁ ነው ያው ጣን ነበርኩ እንግዲህ አባቴም በዚህ ትግል ውስጥ ነው ያለው ታስሮም ነበር እኛም እንግዲህ ያባታችን ታደርሶን ነው ከምንሞት ብለን እንዳልከው እንግዲህ መኖር እየቻልን በአገራችን አትኖሩም ሲባል ደግሞ ወጥቶም ደግሞ ትግል መታገል አንዱ ስራ ስለሆነ እኛም እንግዲህ ባለንበት ቦታ ለዚህ ትግል አስተዋጽኦ ያደረግን ይሄው ይሄንን አይተናል ነገር ግን እኔ በጣም ማድነው ጓደኞቼ ከጎኔ ተሰውተዋል እነዚህ የተሰው ጓደኞቼን እንግዲህ ዛሬ ቆሞ ቢያውት ኖሮ በጣም ጥሩ ነበር አልሆነም ትግል እንግዲህ አንዱ ይወድቃል አንዱ ይነሳል ያለው ደግሞ እንግዲህ ትግሉን ማስቀጠል ግድ ስለሆነ ነው የፍንፍኔ ወጣቶች በቼም ምን እንደምናገር ያውቃሉ ያንቦ አካባቢ ሰዎች ምን እንደምናገር ያውቃሉ
በአጠቃላይ በተለይ እንግዲህ በስፖርቱ ዘርፍ ደግሞ ስላለው እነዚህ ጓደኞቼ ዛሬ ይህንን ነገር ሲያደምጡ በጣም ይገነዘባሉ ብዬ አስባለሁ። ከፍተኛ የሆነ ምዝበራ በኦሮሞ አትሌቶች ላይ ሲደረግ ነበር። ሯጭ ነበር ካለለ ሯጭ ነበር ስፖርተኛ ነበርኩ። ሯጭ ነበርኩኝ እና ይሄንኑ ስናደርግ ነበር። እንግዲህ እድሉን ደግሞ ካገኘን አሁን ያ እዛ ፌዴሬሽን ውስጥ ተሰብስቦ የኦሮሞ አትሌቶችን የሚመዘብሩትን ጭምር እንግዲህ ተመልሰን ደግሞ ልክ እንዳይደለ በጋድ የምንናገርበት እናንተ ሚዲያዎች እየተባበራችሁን የምናጸዳበት ይሆናል። እንግዲህ አንድ ሀገር የሚቆመው መቼም የሰው ልጅ በሁለት እግሩ ሲቆም ነው ሁሉም ነገር አደላድሎ መቆም ይችላል የሚባለው። ይህንንም ለማድረግ እንግዲህ በርብርብ በመተባበር እነዚህ እንግዲህ የተክል የለምድ ለብሰው የሚመዘብሩትን ፓራሳይቶች ለወደፊቱ እንግዲህ በጋድ በፊት ለፊት ተጋልጠን የምንታገልበት ይሆናል። ግን ትግሉ አላቆመም። እንግዲህም አንተም እኔም ወደ ሀገር ቤት እንሄዳለን። የፍንፍኔ ነዋሪ ሰዎች ያቃቂ የቃሊቲ አካባቢ ጓደኞቼ እንግዲህ ፍንፍኔ ላይ እንገናኝ ነው የምለው። ይሄንኑ ነው የምለው። የአምቦ ወጣቶች በተለይ የሜቲ አብረን የተማርነው 7 እና 8ኛ ክፍልን አብረን የተማርን የአዝጎሪ ትንሽዬ ከተማ እዛ ነው እኔ ከ1 እስከ 6 የተማርኩት። እንግዲህ እነሱም ያቁኛል ብዬ አስባለሁ። በአጠቃላይ ከአምቦ እስከ ጊንጪ ያሉ ወንድሞቼ እህቶቼ ፍንፍኔ ላይ በመምጣት አብረን በጋራ የፍንፍኔ ምርት ላይ እንገናኝና ተክል ድንጋይ እናቁም እላለሁ። ይሄንን ነው የምለው። እንግዲህ መልካም እንግዲህ ምለው ነገር ብዙም ባይኖርም በስደት ዓለም ስትኖር ሞት ይኖራል። ቤተሰብህን ሄደ መቅበር አትችልም። ለቅሶ ላይ መድረስ አትችልም። እየቆሰልክ ነው የምትኖረው። አንተም እንዳልከው ጓደኞችህ ካጠገብ የተሰው ብዙዎች ናቸው። በሌላ አንፃር ደግሞ ለዚህ ትግል ለዚህ አላማ ብለው ህይወታቸውን የገበሩ እልፍ የኦሮሞ ልጆች አሉ። እኛ ወገኖቻችን ወይም ወንድሞቻችን ካጠገባችን ሞቱ ብለን ብናለቅስም ለዚህ ትግል ለዛሬው ነጻነት አንገታችንን ቀና አድርገን እንድንናገር እንድናወራ መስዋዕትነት የከፈሉ የቄሮ የኦሮሞ ልጆች ደምና አጥንት ክብርና ክብር ይግባው ለማለት ወዳለሁኝ። እንግዲህ ታዲዮስም ብሏል የኦሮሞ ነጻነት ግንባር ወደ ሀገር ቤት እየገባ ይገኛል። ሰይፈ ነበልባል ራዲዮም በሚቀጥለው ሳምንት ከኦሮሚያ እምበርት ከፍንፍኔ በቀጥታ የምናስተላልፍ መሆኑን በዚህ አጋጣሚ ገልጻለሁኝ። ሰይፈ ነበልባል ራዲዮ ወደ ሀገር ቤት እንሄዳለን። ከ10 ዓመት በኋላ እኔን በግሌ ወደ ሀገሬ እንደምገባ በዚህ አጋጣሚ ለመናገር ፈልጋለሁኝ። 10 ዓመት ሞላኝ እንግዲህ ታዲዮስ። ትክክል ነው። እንኳን ተሳለ አንተንም እውነት ለመናገር ብዙ መስዋዕትነት ቤቱ ጉዳት ያልደረሰበት የለም። አንተም ወንድሜ በጥናት ገንዘብ ሳታልል ይኸው እንደምታውቀው በገንዘብ ይገዛል ጋዜጠኛ ለመብትና ገንዘብ ሳታልል እንደማንኛውም ሰው ያለን እግዚአብሔር የሰጠን የእውቀትን የተማርክበትም ስለሆነ በእውቀትም ራሱ ገንዘብ ወደ ገንዘብ መቀየር ትችላለህ። ነገር ግን ህዝብ ሲጎዳ ሲራብ ሲጠማ ሲገደል ይህንን አላይም የኔ በትጋብ መኖር ይቅርብኝ ብለህ ከነጻነት ታጋዮች ጋራ ኢንተርቪው ያደረግ በሀገርም መኖር አቅቶ ሳይሆን እጄ ከነጻነት ታጋዮች ጋር አቀላቀላለሁ ብለህ ከኬንያም ከኬንያ ድረስ ሄደ መከራ ደርሶብህ ከዛም ደግሞ እንግዲህ እንደድል ሆኖ አሁን የምትኖርበት ሀገር መጣሃል። ትግል ማለት ይሄ ነው እንግዲህ ወርቅ በእሳት ይፈተናል። የሰው ልጅም ደግሞ በመከራ በችግር ነው የሚፈተነው። ነገር ግን ሰው መሆናችን መከራና ችግሩን ሰብረን መውጣታችን ነው አሁን እዚህ ደረጃ ደርሰናል። ያው አድማጮችንም የምለው የሴንሳ ነበልባል አድማጮች ይባይሳ እንግዲህ በሚቀጥለው ሰፕቴምበር 15 ወይም ደግሞ በኢትዮጵያ መስከረም 5 አዲስ አበባ ይገባል። ፍንፍኔ ዋና ከተማ ይገባል። በጋራም ደግሞ የምንሰራቸው ነገሮች ይኖራሉ። ከቦሌ ኤርፖርት ጀምሮ እንግዲህ እንድትቀበሉ ኦሮሞ ነጻነት ግንባርን እንድትቀበሉ ነው። የኦሮሞ ታጋዮች በአጠቃላይ ከመላው ዓለም ፍንፍኔ እየገቡ ነው። ይህንኑ ነው መልዕክት ማስተላልፈው። እንግዲህ መልካም ታዲዮስ እንግዲህ ለዛሬ ይበቃናል።
ስለነበረን ቆይታ እንዲሁም ባድማጮች ስምና በሰይፈ ነበልባል ራዲዮ ዝግጅት ክፍል ከልብ አመሰግናለሁኝ። በዚህ ዜማ እንሰነባበታለን። ለኢትዮጵያ አዲስ ዓመት መልካም ዘመን የሰላም የደስታ የብልጽግና እንዲሆን ለመላው ሕዝብ እመኛለሁኝ። እስከ ሳምንት መልካም ሳምንት ቸሮር ያሰማን ታዲዮስ። እሺ እኔም መልካም አዲስ ዓመት አድማጮች ለ2011 ዓመተ ምህረት በሰላም አደረሳችሁ። የነጻነት የብልጽግና መብታችንን ደግሞ በጋራ የምናስከብርበት ብሔረሰቦች የሚደማመጡበት ዘመን ይሁንልን። መልካም ላንተም እንኳን አደረሰ። አሜን። ለቤተሰቦች በጠቅላላ በሉ ባይ ቻው። إلا بيما بيزمو سمكو وصولي سالو جراجون كو جرينيا لابتو على ديبن كلو كلا نوريبن ينجلا كاتنتي تاتي ديبن La turga e bolilla la che sa bolita la turga e bolilla ya bolilla la che sa bolita la turga e bolilla la che sa bolita la turga e bolilla ya bolilla wallam bil somte ya bolilla ore nurratafte ya bolilla walta unjabanan ya bolilla waldi utamata ya bolilla haro thalo jippe ya bolilla dabar se wallata ya bolilla arda tufatamun ya bolilla oda kenyatate ya bolilla jirachu dabamun ya bolilla yerga walkitate ya bolilla kage safoli tola la turga e bolilla la kage safoli tola la turga e bolilla ዘመን አልፎም ዘመን ሲተካም ሁሉም ነገር እንዳዲስ ይመጣል። ያለፈው አሮጌ ዓመት አልፎም አዲስ ዓመት አዲስ መንፈስ አዲስ ጉዞም ተጀምሯል። ያለፈው ዓመት በርካታ መከራዎች አልፈው ዛሬም ተረት ሆኖም ቁጥሩ በርከት ያለ ዲያስፖራም ወደ ኢትዮጵያ እየተመመ ይገኛል። አገር በቀል አዳዲስ ድርጅቶችም እየተመሰረቱ ይገኛሉ። ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ እንደምንከረማችሁ። ዛሬም 3 እንግዳዎች ይዤ ቀርባለሁ። ቅድሚያም የጀመርኩትን ዜማ አየር ላይ አቆይና እመለሳለሁ። መልካም ቆይታ። እንኳን አደረሳችሁ ለኢትዮጵያው አዲስ ዓመት። አላቲና ቆንጆ ወታዳፍ ተቆጫ የናማት ወደዳ ጅረሙንደባቻ የናማት ወደዳ ጅረሙንደባቻ ጅራ 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 ጅራ
ተወዳጁ ድምፃዊ ጅራ እያላቀንቅኗል። በህይወት መሰንበት መልካም ነው፣ ብዙ ነገሮች ያሳያል፣ እድሜ ዘልዛላ አይደለም የሚባለው። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች ዛሬ አዲስ ድርጅት የመሰረቱ 3 እንግዶችን ጋብዣለሁኝ። የኑህ ኢትዮጵያ መስራቾችና ኃላፊዎችን እየቀርባለሁ። አቶ ብርሃኑ ይማም፣ አቶ ዳዊት አብዲሳ፣ አቶ አለማየሁ ጉታ ይሆናሉ። አቶ ብርሃኑ ይማም የድርጅቱ ፕሬዝዳንት ሲሆኑ አቶ ዳዊት አብዲሳ ቫይስ ፕሬዝዳንት፣ አቶ አለማየሁ ጉታ የፕሮጀክት ማናጀር ናቸው። ጤና ይስጥልኝ፣ እንኳን ደህና መጣችሁ። ለቃለ መጠየቁ ፈቃደኛ ሆናችሁ ስለቀረባችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ እንግዶቼ። እኛም እናመሰግናለን። በጣም እናመሰግናለን። መልካም አቶ ብርሃኑ እንግዲህ የኑህ ኢትዮጵያ መስራችና የድርጅቱ ሊቀመንበር ኖት። ኑህ ኢትዮጵያ ማለት ምንድነው? እስኪ ከድርጅቱ ስም ስያሜ ልነሳ። ምን ለማለት ፈልጋችሁ ነው? እንግዲህ ኑህ ኢትዮጵያ ማለት ከስያሜው ሲነሳ በነገራችን ላይ ለዚህ እድል ስለሰጠን በጣም እናመሰግናለን። መጪው ዘመን ደግሞ የመላው ኢትዮጵያ የደስታ የፍቅር እንዲሆንልን በጣም እየተመኘው በድርጅቴ ስም ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ይላልኩኝ። ወደ ጥያቄው ስመለስ ኑህ ኢትዮጵያ ማለት ብሩህ ተስፋ፣ ቪዥን፣ ጥሩ አመለካከትና ጥሩ አስተሳሰብ ያለው የወደፊቱ ሰርተን የምንለወጥበት አስተሳሰብ የያዘ ምኞት ነው። ስለዚህ ምኞታችን ደግሞ ተግባር ላይ ለማዋል ያው እንግዲህ ጀምረናል። ቅድም እንደጠራኸው የኑህ ኢትዮጵያ እንግዲህ በዚህ ተከተለ ቀጥዬ የማሳስበው ምንድነው በአሁኑ ሰዓት በቨርጂኒያ ውስጥ ላይሰንስ አውጥተን ህጋዊ ድርጅት አቋቁመን ሪል ስቴት ለመስራት አሁን ማህበረተኛ መዝግበን እያሰባሰበን እንገኛለን። መልካም እንግዲህ አቶ ዳዊት የድርጅቱ ዓላማ ምንድነው? በቫይስ ፕሬዝዳንትነት የተቀመጡ ነውና የድርጅቱ ዓላማ ምንድነው? ለምን ተመሰረተ? የት ተመሰረተ? በእነማንስ ተመሰረተ? አመሰግናለሁ። አቶ ብርሃኑ እንዳሉትም እንኳን ለኢትዮጵያ አዲስ ዓመት በሰላም አደረሳችሁ። ትንሽ ከስሙም ለመነሳት ልጀምርና ኑህ ኢትዮጵያ ማለት አዲስ ተስፋ፣ አዲስ ሀገር እንደማለት ነው። የተመሰረተው በትውልደ ኢትዮጵያኖች ነው። የተመሰረተበት ቦታ ደግሞ በኖርዘርን ቨርጂኒያ አሜሪካ ነው። ዋናው የተመሰረተው እኛ ኢትዮጵያኖች ወይም ትውልደ ኢትዮጵያኖች በብዛት የምንታወቅበት በተለያየ በጭቅጭቅ ነውና አንድ ላይ ብንሆን አዲስ ጉልበት እንመሰርታለን፣ ሀገራችንንም ራሳችንንም እንጠቅማለን በሚል ነውና አብዛኛው የኑህ ኢትዮጵያ አባላቶች ትውልደ ኢትዮጵያኖች ናቸው። የተመሰረተውም በቨርጂኒያ ነው። ምንድነው እንግዲህ አሁን ኑህ ኢትዮጵያ እንደገለጻችሁት በኢትዮጵያኖች የተመሰረተ የእድገት ጎዳና ነውና ድርጅቱ ምን ያህል አባላቶች አላችሁ? ምናልባት አቶ አለማየሁ ይሄንን ይመልሱልኛል። ድርጅቶት ምን ያህል አባል አለው? እመልሳለሁ። እኔም አስቀድሜ በጣም አመሰግናለሁ። ድርጅቱ እንግዲህ ከ100 አባላት በላይ አሉት። እኛ ተሰብስበን እዚህ የምንገኘው አቶ ዳዊትና አቶ ብርሃኑ እንደገለጹት በፊት ከተለያዩ ብሔር ብሔረሰቦች አንድ ላይ ተሰብስበን እዚህ በዳላስ ኤርፖርት አካባቢ የታክሲ ስራ ላይ ተሰማርተን ነው የምንገኘው። ያ የታክሲ ስራ ከእጅ ወደ አፍ ስለሆነ እኛ ተባብረን የኢትዮጵያ ልጆች አንድ ላይ ሆነን አንድ ነገር ለመፍጠርና ለወደፊት ለልጆቻችንም የተወሰነ ቅርስን ለማስተላለፍ ለመተው ነው ይሄ የተቋቋመውና ከ100 በላይ ሰዎችን ይዘናል። መልካም አቶ ብርሃኑ እንግዲህ ድርጅቱ በውጭ የተመሰረተ ነው፣ እዚህ በአሜሪካን የተመሰረተ ነውና ምናልባት ለሚስኪኑ ኢትዮጵያ ውስጥ በመከራ ላይ ያለውን ህይወቱን እየገፋ ላለው የኢትዮጵያ ህዝብ የሚያተርፈው የሚጠቅመው ነገር አለ? ድርጅቱ በውጭ ብቻ የሚቀር ነው ወይስ ድርጅቱን ወደ ሀገር ቤት የማስገባት እቅድ አላችሁ? ቴንኪው ስለ ጥያቄው በጣም አመሰግናለሁ። እንግዲህ ይሄ ወደፊት ወዴት ይሄዳል የሚለው ነገር ዋናው ሀሳባችንና መሰረት ያደረግነው በሰሜን አሜሪካ በሚገኘው ቨርጂኒያ ውስጥ ነው።
ነገር ግን አባላቱ ፈልጎ አባላቱ በድምጽ ብልጫ አጽድቆት ወደ አገር ቤት ብሎ ማድረግ አለበት ቢዝነሱ እዛ መቋቋም አለበት ከተባለ እንደ አባላቱ ምርጫና እንደ አባላቱ ድምጽ የሚወሰን ይሆናል በሁለቱም ወገን ቢሆን ግን በእኛ ምኞት ግን ደስ ይለናል ይከፋል ነገር የለም አቶ ዳዊት ይሄ ድርጅቱ ምንድነው አሁን ለምሳሌ ትኩረት አድርጎ ይሄ አላማዬ ነው ይሄ ግቤ ነው ይሄንን ባደርክ ሰክሰስፉል ሆናለሁኝ ህዝቤን እንደዚህ ያራዳለው የምትሉት ነገር ይሄ ኑ ኢትዮጵያ በተጨባጭ የሚሰራው ምንድነው ተጨባጭ ነገር የሚያረጋው ምንድነው ጥሩ ጥያቄ ነው ይሄ ኑ ኢትዮጵያ ሁለት አይነት አላማዎች ነው ያሉት አንደኛው በኢኮኖሚ ዘርፉ ራሳችንን ቢውልድ ለማድረግ በሪል ስቴት ላይ የተመሰረተ ድርጅት ነው ሁለተኛው ደግሞ ኑ ኢትዮጵያ በሁለቱም ሀገራት በዚህም ሀገርም በኢትዮጵያም ላሉ ለምሳሌ ኑ ኢትዮጵያ ዲቨሎፕመንት አሶሲዬሽን የሚል በጎ ድርጅት በዚሁ ስም አቋቁመናል ይሄ ደግሞ ዋናው አላማው ምንድነው ኢትዮጵያ ውስጥ ወይም አገር ቤት ያሉ በተለያዩ ነገሮች ለምሳሌ ከሶማሌ የተፈናቀሉ ወገኖቻችንን ከተለያዩ ቦታ የተፈናቀሉ ወገኖቻችንን የአንድ ስክሪፕቶ ለአንድ ተፈናቃይ ወይም ለተቸገረ የኢትዮጵያ ተማሪ የሚል ስራ ጀምረናል በዚህም የተለያዩ ስክሪፕቶችና እርሳሶችን ሰብስበናል አገር ቤት ላሉ እንግዲህ በዚህ ጉዳት ላይ ለደረሱባቸው ለተፈናቀሉ ሰዎች እኛም የበኩላችንን አስተዋጽኦ ለማድረግ በዚህ ዘርፍ እየሄድን ነው በሌላ ዘርፍ ደግሞ በኢኮኖሚ ያለነው ሰዎች በአንድ ላይ ተሰባስበን ወደ ስራ ገብተናል የሪል ስቴት ስራ እየሰራን ነው ይሄንን ሪል ስቴት ደግሞ ወደ አገር ቤትም ይዘን ለመግባት አንዳንድ ነገሮችን ጀምረናል ይሄንን ይመስላል ካፒታላችሁ ምን ያህል ነው ካፒታላችን 25000 የስቶክ ነው ያለን 25000 ማለት አንዱ የ2000 ነው ኦልሞስት አሁን ባለን ደረጃ ከ10 ሚሊዮን ዶላር በላይ አለ ማለት ነው መልካም አቶ አለማዩ እንግዲህ እርሶ የድርጅቱ የፕሮጀክት ማናጀር ነው ይሄ ድርጅት በማንም ይደገፈው ይሄንን ገንዘብ ከየት ታገኙታላችሁ ምናልባት እንደው ከአንድ 3-4 አመት በፊት በድርጅት ስም በርካታ ህዝቦች ሲበደሉ ነበር ከመሬታቸው ሲፈናቀሉ ነበር አሁን ያ ነገር እንደማይደገም ምን ያህል እርግጠኞች ናችሁ እናንተስ ለወገን እንቆማለን ብላችሁ እየሄዳችሁ ያላችሁ ወገኖቻችንን ለማፈናቀል ነው የሚል እንድምታ ቢመጣ መልሳችሁ ምንድነው ያ እንግዲህ የድርጅታችን አላማ አንድና አንድ ነው የተዋቀረው እዚህ ባለነው አባላቶች ነው እንዳልኩ አገር በቀል የሆን ልጆችንን ከዚህ በፊት ምንም ውስጥ ኢንቮልቭ አላረግንም አሁንም በሆን ድርጅታችን ከማንኛውም ሃይማኖታዊና ፖለቲካዊ ድርጅቶች ነፃ ቢሆንም በበጎ በኩሉ ማንኛውንም መንግስት ጋር ለመስራት ዝግጁ ነው ለሌላው ደግሞ አገር ቤትም ገብተን ለመስራት ያለው መንግስት ለኛ መንገዱን ከከፈተልን አቶ ብርሃኑ ቅድም እንደገለጸው አባሎቻችን ከተስማሙ ሁሉም ነገር ዝግጁ ከሆነልን ሄደን እንሰራለን ይሄ ነው አላማችን አርገን የተነሳ ነው መልካም አቶ ብርሃኑ ምናልባት እንግዲህ አሁን አቶ ዳዊት ሲገልጽ ህንጻዎችን መገንባት አንዳንድ ነገሮችን የተቸገሩትን የተፈናቀሉትን ወገኖች ለመርዳት እየተንቀሳቀሳችሁ እንዳላችሁ ገልጾልኛል ምናልባት ከመንግስት ጋር ግንኙነት አድርጋችሁ የጀመራችሁት የሄዳችሁት መንገድ ይኖር ይሆን በአሁን ሰዓት ገና በመንደርደር ላይ ያለነው እንጂ ገና እንትን ያደረግነው የለም ከመንግስት ጋር ምንም አይነት ልክኬ የለንም በአሁን ሰዓት ለወደፊቱ ግን እያሰብን ምክንያቱም እንዳልኩ እዚህ ያለው አባል ካልወሰነ እዛ ሂዶ ምንም የሚሰራው ስራ የለም መጀመሪያ ቅድሚያ የሚሰጠው ለአባላቱ ነው አባላቱ ዲሲሽን ካደረገ እዛም መስራት አለብን ብሎ ካለ ነው ግን የመጀመሪያው ትልቁ አላማችን አድርገን የምናነሳውና ገቢ እናገኛለን ብለን ያሰብነው እዚህ ቦታ ገዝቶ ቤቶቹን ወይም ደግሞ ሱቆችን ወይም ደግሞ የመኖሪያ ቤቶችን ገንብተን ሽጠን ተር አድርሰን በምናገኘው ገቢ ነው እንግዲህ ወደዛም ነው ሁለተኛ ነገር ደግሞ የመጀመሪያውና ቅድም ያልተጠቀስነው ነገር አለ
እያንዳንዱ አባል አሁን መርሃዊ መዋጮ አለው በዚህ ሰዓት አሁን አንተ በማናገርበት ሰዓት መዋጮ አለው እያንዳንዱ ሰው ሸሩን ገዝቷል ያን ሸር ገዝቶ በዚህ ሰዓት ደግሞ መዋጮውን እየከፈለ ነው ያለው ስለዚህ ይሄ መዋጮ ወዴት ይወስደናል ስንል ወደ አንድ አቅጣጫ እየመራን ነው ወደ አንድ ግንባታ እየመራን ነው ማለት ነው ስለዚህ ወደዛ ስራ ለመሄድ በዝግጅት ላይና ባለሙያዎችም እያናገርን ነው ባለሙያዎችም ድጋፍ እየሰጡን ነው እንዲያው እስከ ነፃ አገልግሎት ድረስ አሁን ሰዓት እያገኘን ያለነው እንግዲህ በዚህ ሁኔታ የተመሰረተና ወደፊቱም እንግዲህ ይሄን እንሰራለን ብለን ታስቀን ተነስተናል መልካም አቶ ዳዊት እንግዲህ ቀደም ሲገልጹ እንደ ተረዳሁት እንግዲህ ከመንግስት ብቻ ወገን እጅ መጠበቅ የለበትም እኛም ወገንንና ወገኖቻችንን እንታደጋለን ለወገኖቻችን ለተቸገሩ እንደርሳለን ብለን ይሄንን በገዛ ፍቃዳችን ተነሳስተን ጀምረናል ነው መሰለኝ አይደለም ትክክል ነው አው ስለዚህ እንግዲህ ወደፊት የተቸገሩ ወገኖችን አገር ቤት የማሰባሰብ አላማ አላችሁ ድርጅታችሁ የተቸገሩ ወገኖችን ሰብስቦ የመርዳት ነው እንትናችሁ አው ድርጅታችን እንግዲህ ቀደም እንደገለጽኩት በሁለት አይነት ነው እኛ እዚህ በኢኮኖሚ ብንአድግም እዚህ ያሉት ትውልደ ኢትዮጵያውያን ወይም እታች ያሉ ልጆች እዛ ካሉ ልጆች ጋር ቀጥታ ግንኙነት እንዲፈጥሩም አንድ ድልድይ እያዘጋጀን ነው በነገራችን ላይ ይሄ እስክሪብቶ የተሰባሰበው አብዛኛው በትንሽ ተማሪዎች ልጆች ናቸው እነዚህ ትንሽ ተማሪዎች በአመታዊ ፕሮግራማችን በመናካሄድበት ጊዜ የእግር ኳስ የቅርጫት ኳስና የተለያዩ የአትሌቲክስ ፕሮግራሞች ነበሩት እነሱን ምንም ትውልዳቸው እዚህ ቢሆንም ዘራቸው ከዛ ስለሆኑ እዛ ያሉትንም ተማሪዎች እዛ ያሉትንም ህፃናት እንዳይረሱ ለማድረግ አንዱ ምንድነው ያደረግነው ትንንሾቹ ጄኔሬሽን ላይ መስራት አለብን ስላልን እነዚህ ልጆች በበጎ ፍቃድ ለራሳቸው ዜጎች የስክሪፕቶ ስብሰባ እንዲሰበስቡ ነው ያደረግነው ስለዚህ አዎ ለሀገራችን እንሰራለን የእያንዳንዱ ሀገራችን ላይ የሚደረጉ ነገሮች እኛንም ይነካናል ስለዚህ እኛ ራሳችንን ብቻ ማሳደግ አይደለም እያንዳንዱ ሀገራችን ላይ የሚደረገው ነገሮች በተለያዩ ዘርፎች እኛንም ይመለከታል በእርግጥ የድርጅታችን ዋና አላማ የፖለቲካና የእምነት ጉዳይ ውስጥ ባይገባም በሌላ መንገድ ግን እናገዛለን አዎ ይሄንንም አላማ ይዘን ተጉዘናል እያደረግነውም ነው ኑህ ኢትዮጵያ ቢሮአቸው የት ነው ልንረዳቸው እንፈልጋለን ብለው ይሄን ፕሮግራም ለሚያደምጡ አድማጮች ቢጠይቁ የት እንበላቸው ቢሮአችሁ የት ነው ቢሮአችን እንግዲህ ቢሮአችን በዳላስ ኤርፖርት አካባቢ ነው የምንገኘው ስትሬት አድሬሱን ለመስጠት 23035 ዳግላስ ኮርት ስተርሊንግ ቨርጂኒያ ነን ዚፕ ኮዱ 20166 ነው በተጨማሪም ደግሞ ዌብሳይት ላይ ያገኙናል ዌብሳይት ላይ ምድረገጽ ላይ አለን newutopia.com ብለው ቢገቡ ያገኙናል ኦል ኢንፎርሜሽን እዛ ላይ ማግኘት ይችላሉ ሼሮች ተዘጋጅተዋል ሼሮችን ማንም ኢትዮጵያዊ ሆነ በአይዲያም ቢሆን ሼር በመግዛትም ቢሆን ከኛ ጋር ተሳትፎ አንድ ላይ ማደግን እንፈልጋለን ለሁሉም ኢትዮጵያዊ ጥሪ እናቀርባለን ለዚህ ነው አንደኛው አላማችንን ተሰብስበን የተነሳ ነው መልካም እንግዲህ ሰይፈ ነበልባል ራዲዮ መተን ቢሮአችሁን እንግዲህ በቅርብ ቀን እንደምንጎበኝና ለአድማጭም ለተመልካችም እንደምናቀርብ ተስፋ አደርጋለሁ በመጨረሻ ቀረ የምትሉት ነገር ካለ ድሉ ልስጣችሁና እንሰነባበት እሺ አቶ ብርሃን ቅድም አንድ ጥያቄ ስጠይቅ ምን ያህል እምነት አለ ብለህ ጠይቀህ ነበርና ብዙ ጊዜ ድርጅቶች እዚህ አካባቢ ስንጠይቃቸው ብዙ ጊዜ እንደሰልፍ በጓደኝነት ጓደኝነት ይኖርና ህግና ደንብ የሚባል ነገር የለም መተዳደሪያ ደንብም የላቸውም መጨረሻ ምን ይመጣል ገንዘቡ በሚሰበሰብበት ሰዓት ጭቅጭቅና ንዝንዝ ይዘን ይመጣል እኛ ግን ያንን አይደለም ያደረግነው እኛ ህግንና ስርዓትን ይዘን ነው የተራመድነው ህጋዊ ላይሰንስ አውጥተን ነው መተዳደሪያ ደንብ አውጥተን ነው ባይሎና ቢዝነስ ፕላን አቅርበን ህዝቡንም ያሳየነው በዚህ ነው በስድስት ወርስ ባልሞላ ውስጥ
ይሄን ያህል ሰው ያገኘነውና ይሄን ለመስራት ጠንክረን ተነስተናል። እንግዲህ ከዚህ በተረፈ ደግሞ እንግዲህ በሌላ ዝግጅት ሰፋ ባለ እንገናኛለን። እድሉ ስለሰጣችሁን ግን በጣም እናመሰግናለን በጓደኞቼና በድርጅቱ ስም። ኢትዮጵያ እንግዲህ ወደፊት ሰፍቶ አድጎ ለወገኑ መከታና ሌንታ እንደሚሆን ተስፋ እናደርጋለን። አቶ ብርሃኑ ይማም የኑህ ድርጅት ፕሬዝዳንት፣ አቶ ዳዊት አብዲሳ ቫይስ ፕሬዝዳንት፣ አቶ አለማየሁ ጉታ የድርጅቱ የፕሮጀክት ማናጀር ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በዝግጅት ክፍሉና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። መልካም እድል ይቅናችሁ እላለሁኝ። ደህና ሁኑ። አሜን አሜን። ለሁላችሁም እናመሰግናለን። መልካም። የተጀመረው የአጫሉ ሁንዴሳ ዜማ አየር ላይ አለ። Kana mambo amisa raji barakana ya jama bolla kesa desse bolla kotti alapashe bilmormai shirani karaf kalbi ki yakatani akan sirraji tu fi adani algoden an sirraji ta algoden an sirraji ta sifuden gitti kolita Solid Oski Ande mu barbade lubuki akasna jede de kai የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እስካሁን ድረስ ስናስተናግዳችሁ የነበርነው ፕሮግራም በማቅረብ እኔ ዮባይሳ ፕሮግራም በመምራት በሪህ አለሙ ቴክኒሻናችን አስፋው ገመቹ እስካሁን ድረስ አብረናችሁ ነበርን። ያው እንግዲህ ሰዓት ገደበን ልንለያይ ነው። ስንለያይ በጀመርነው ዜማ ይሆናል። እስከ ሳምንት መልካም ሳምንት ቸሮር ያሰማን። ደህና ሁኑ። ዜማው አየር ላይ አለ። Ascolto, shaggeto, shaggeto, ascolto, shaggeto, shaggeto. Yada male. Ascolto male, yada male. Ascolto, yada male, yada male. Ascolto male, yada male. Ascolto male, boto. Vale robe indema, vale robe indema, vale robe indema. Boto bareda yada male, vale robe indema, vale robe. Nabirata yani siti waya Chinjala da kutulubutia Si barbada kanta ekia Inde mintala bareda kia Nabirata yani siti waya Chinjala da kutulubutia Si barbada kanta ekia Shagitu, shagitu Ascoltu, shagitu Siyama Ascoltu Valero be indema Valero be indema Valero be indema Kotu bareda yadama Valero be indema Valero be indema Valero be indema Kotu bareda yadama Insalako ani sinjalada Alkankuya ani singavada Akkuma jarrati deme bale Si arge jala likenna kabe Si argachu be esa demta Na hawadu shage esa jirta Intala bare da bale jirtu Si ganda bule nati kotu Bale Robe Bale Robe Ascolto Shaggeto Shaggeto Ascolto
male, ascolto male, yada male, ascolto, yada male, ascolto male, yada male, ascolto male, botu, vale robe indema, vale robe indema, vale robe indema, botu bareda yada ma, vale robe indema, vale robe indema, vale robe indema, botu bareda yada ma, indemin tala bareda kiya, nabira ta ani situya, jindala da kutulumbutia, si barbada kanta ibuya. Shagizu, ascolto, shagizu, siama, ascolto, vale robe indema, kotu bareda yadama,